ማለት ሲተረጎም በአማርኛ በወርቅም በሉ ሶስቱን አስማት ይዤ እመረኮዛለሁ። ምኑን እመረኮዛለሁ? ሶስቱን አስማት። የማንን አስማት? የሥላሴን አስማት። ሰማዩን የማዩት በሞት ይዩት፣ ይዩት፣ አዩት። እስቲ ምሰሶውን አሳዩ። ሳይሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት። የእግዚአብሔር ቸርነት ምድርን ሞላ። የአብ ስሙ ነው። ወበቃለ እግዚአብሔር ጸና ሰማያት፣ የአካላዊ ቃል የወልድ ስሙ ይህን ሰማይ ያለ ምሰሶ አጸናው። በቁሙ ነው። በምስጢሩ ሲተረጎሙ ደግሞ መላእክትን አጸና ይሆናል። ወምስትንፋስ አፉሁ ሁሉ ኃይሎም፣ በአፉ እስትንፋስ ደግሞ ኃይላተ ሰማይ ሁሉ ጸንተው ቆዩ በመንፈስ ቅዱስ። ስለዚህ ስመ አብ ምድር በምን ላይ የጸናች ናት? በውሃ ላይ። ዘረበቦ ለሰማይ ከመቀመር፣ ሰማይ በምን ገመድ ተወጥሮ ቆመ? በምን ችካል ተቸከልለት? ምን ምሰሶ አቆምንለት? ምን ገመድ ፈተንለት? ምንም። የወልድ ስም ሰማይን አጸና፣ የአብ ስም ምድርን ሞላ፣ የመንፈስ ቅዱስ ስም ለፍጥረታት ኃይል ሰጠ። መሬት በውሃ ላይ እንድትጸና ያደረጋ ውሃ ነው። ይህን ሁሉ ፍጥረት ያጸና እግዚአብሔር እኛን ለማጽናት አይደክመውም። ስለዚህ የሥላሴን ስም አብዝታችሁ ውደዱት። ከሰይፍም ከጋሻም ይልቅ አብ ወልድ መንፈስ ቅዱስን ውደዷቸው። አብ ወልድ መንፈስ ቅዱስ ይሰምሩ። እንደ ወደው የፈጠሩን፣ መክረው የፈጠሩን፣ ዘክረው የፈጠሩን ያነጽሁ ያጸርዩ ይቀድሱ፣ አንጽተው አጥርተው ቀድሰው ንጹሕ ያድርጉን። ከጭቃ ላይ ያለውን ወርቅ እጥብጥብ አድርገው ሰንግለው አጥርተው በሳት ተኩሰው ሰንግለው ለዘውድ እንደሚያበቁት፣ በእግር ከሚረገጠው ጭቃ የነበረው ለዘውድ እንደሚያቀበቁት የአብ የወልድ መንፈስ ቅዱስ ስም ከኃጢአት ጭቃ የተቀበርነውን ሰንግሎ ላይ ከመላእክት ጋር እንድንቆም ያደርገናል። ሥላሴን ስማቸውን ውደዱ። ሥላሴ ተመስገን፣ ሥላሴ ተመስገን፣ ሥላሴ ተመስገን። ምንም እንቅልፋን ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ፣ አንድ ጊዜ በሉ፣ 3 ጊዜ ሥላሴ ተመስገን በሉ። ድገሙት፣ ድገሙት። ለሰይጣን ከዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ሥላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ እንዲህ ሁሉ እያረኩት አይመረውም እንዲህ የሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደው እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ሥላሴ ተመስገን በሉ በሉ። ሥላሴ ተመስገን በሉ። ሥላሴ ተመስገን በሉ። ስለዚህ የሥላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የሥላሴ ስም በሉ። ምድርን ማን አጸናት? መላእክትን ማን አጸናቸው? ፍጥረታትን ማን አጸናቸው? ለሁሉ ነገራችሁ የሥላሴን ስም ተጠቀሙ። ስታነቡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትበሉም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ ስትደነግጡም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የሥላሴ ስም ጋሻም ትጥቅም ልብስም ነው። መፈራትም ይሰጣችኋል። ክርስቲያን የሥላሴን ስም ካመነ፣ ከልቡ ካመነ ታምናላችሁ? አታምኑ? ታምናላችሁ? እውነታችሁን ነው? እስቲ ከቤታችሁ አይጥ ያለባችሁ ሰዎች እጃችሁን አውጡ። አውጡ። አይጥ ጥሩ ነው። አይዟችሁ። እንደገርም የሥላሴ ስም ከጦርነት ነው ከአይጥም ይጠብቃል። አይጥ ይጠብቃል አይጠብቅም? ይኸውላችሁ እምነታችሁን ተለማመዱት። ቢያንስ እስቲ አባቶቻችን እሳት አባረሩበት፣ እስቲ እናንተ ቢያንስ አይጥ አባሩበት። ይሁንት የእናንተ እምነት እንደው ምን ሊያደርግ ነው? አይጥ እንኳን የማታባርሩ ጉንዳን እንኳን እናል ሥላሴን ካመናችሁ። ስለዚህ ማለዳ ማለዳ ሥላሴን አብዝታችሁ አመስግኑ። ጧትም ማታም አመስግኑ። ረጋኞች አንሁን፣ አመስጋኞች እንሁን። ሥላሴንም አናሰደው። በሥላሴ ስም ካመናችሁ ምንም አይነት ነገር የሚቋቋማችሁ ነገር የለም። መርዝም እንኳን ቢሆን ይሻራል፣ ጦርነትም ቢሆን ይሻራል፣ እሳትም ቢሆን ይጠፋል፣ ተራራም ቢሆን ይፈልሳል። የሥላሴ ስም የማይቻለውን ያስችላል። አሁን እንደምናየው ከሆነ የኢትዮጵያ መከራው የማይቻል ነው። የማይቻለው እኔ የምትመስለኝ ኢትዮጵያን ሳያት እጁም እግሩም እጣቱም ሁሉም አካሉን ፈርሶ ምኑን ይዤ ላንሳው የሚባል ሰው ነው የምትመስለኝ። ሁሉም የፈረሰው ሁሉም አካሉ ላይ ፈርሶ የቱን ይዤ ልጎትተው ሁሉም ይፈርሳል የሚባል በዚያም መፍረስ በዚያም መፍረስ በዚያም መፍረስ በዚያም መፍረስ እንደ ሰው አሁን እንደ አፍራሾች እያፈረሱ እያጠናቀቁ ነው። እንደ ሥላሴ ግን ይቻላል። ሥላሴ የፈረሰን የሚሰራ ሳይሆን ያልነበረን የሚያመጣ አምላክ ነው።
ስለዚህ የሥላሴ ስም ሰውን ከመላክ ጋር ያስቆጥረዋል። ልብ በሉማ የሰይጣን ተንኮል ሰው በሥላሴ ስም ያልተደረገ ታምር የለም። ግን ተመልከቱ ታምር ያልተገለጠው እግዚአብሔር ታምር ስለማያደርግ ሳይሆን ታምር እንዲያደርግ የሚፈቅድ ሰውነት ስለሌለን ነው። እና የእግዚአብሔር ቤተሰቦች ከፍ ያደረገንን ስም እንመነው፣ እንመካበት። ባላችሁ ነገር ይዟችሁ ይወድቃል እንጂ አትመኩበት። ሰምታችኋል አይደል? ሰው ከሰው ውድቀት ከራሱ ውድቀት ይማራል። በደንብ ማስተዋል ይገባችሁ። ስልጣን ቢደገፉት ይዞ ይወድቃል፣ ገንዘብ ቢደገፉት ይዞ ይወድቃል፣ ዘመድም ይዞ ይወድቃል። የሥላሴ ስም ግን ወደ ሰማይ ያወጣል። ከጉድጓድ ያወጣን አብ ወልድ መንፈስ ቅዱስ ክብር ምስጋና ይግባው።